ፕሮፋይልን ቀይረ ጥቁር የምታደርግ ጨለማ ውስጥ የምትቀመጥ ከሆነ ምኑን አገልጋይ ሆንክ ወንድም አለ። ገና እኮ ብዙ ይመጣል። ገና አንገታችን ላይ እኮ ሰይፍ ይቀመጣል። ገና እኮ ብዙ መከራ ይጠብቀናል እኮ። በዛ ሁሉ እንደነ ጳውሎስ እኮ እየሳቅን ነው ወደ እስር ቤት መግባት ያለብን። ገና እኮ መታሰር አለ። ገና እኮ ስለዘመርክ ክርስቶስን ስለሰበክ ቤተክርስቲያን ስላልክ እኮ ገና አንገት ላይ ሰይፍ ይመጣል። ገና እስር ቤት እጅ ታስሮ እኮ እስር ቤት ትገባል። እንደነ ሲላስ እንደነ ጳውሎስ ደስ እያለ መዘመር ነው። ደስ እያለ አገልግሎትም ልብህን ማጽናት ነው። ስለዚህ ልብህን አጽና፣ በጊዜውም ያለ ጊዜውም ጽና፣ በጊዜውም ያለ ጊዜውም ዘምር። እኔ ተነስቼ በስቱዲዮ ብዬ በከለክልህ ቤተ መዘመር ማን ይከለክላል? እግዚአብሔር ማገልግል ማን ይከለክላል? ማንም አይከለክልም። ስለዚህ ይህን ያዝ። የመጨረሻው ኮሚቴዎቹ አሉህን ቅድም እንደሰማሁት ኮሚቴዎቹ ምን ታረግ መሰለ? ኮሚቴውን ይዘህ አባቶችን በትህትና ዝቅ ብለህ ለምን 1 ዓመት አይራዘምም? ቤተክርስቲያን ትበልጣለች። ልጆች ነን። ተጠሪነታችን ለቤተክርስቲያን ነው። ቤተክርስቲያን ነገ ትከብርበታለህ። ባይዘዌ በሱ ወንድሜ ነገ በጣም ትከብርበታለህ። በመታገስ ትሁት በመሆን አባቶችን በማዳመጥ በእርጋታ በትህትና ቤተክርስቲያን ትክበር ትድመቅ። የኔ ገንዘብ ማጥፋት፣ የኔ እድሜ ማጥፋት፣ የኔ ጊዜ ማባከን ሲሆን የቤተክርስቲያን ክብር ይበልጣል። አየህ፣ እንዲሁም እንዲህ ስትመሰክላት እኮ ደስ ይላል። ቤተክርስቲያን እንደምትሰማ እንደምታዘዝ እኮ ያሳያል። ዝቅ ብላ አባቶቼ ስህተት ነበረው እንዴ? ለምን 1 ቀን ለምን 1 ሰዓት አይቀረውም መዝሙሩ ሊመረቅ? የሆነ አባት የሆነ ስህተት አግኝቶብህ ከሆነ ከመዝሙሩ ከዜማው ከግጥሙ ሌላው አሳልፎት ሳያስተውለው የሆነ አባት ግን አግኝቶልህ ከሆነ ልትደሰት ነው የሚገባ ወንድም አለ። ለምን ሊመረቅ 1 ሰዓት አይቀረውም? የሆነ አባት የሆነ ነገር አግኝቶ ከሆነ ልብን ክፍት አድርገህ ወይኔ አባቴ ይሄን አላስተውለው እንዲሁ እግዚአብሔር ይስጥልኝ ብለህ እንዲሁም የምትማርበት የምትከብርበት ለነገው ደግሞ በጣም በጣም ብዙ ነገሮች የምታጠራበት ይሆናል ማለት ነው። ስለዚህ 1 ቀን ስለቀረው ባነሩ ስለተሰራ እሱ እንዳታስበው፣ እሱ ምንም እንዳታስበው። ይሄ ሁሉ ተሰርቶ አባቶች ልበልህና ለምሳሌ ወንድም አለም ዩሊን ተይዟቸው ዝም አሉክ። ኧረ ይሄ ልጅ ባነር ሰርቷል እኮ ይሄ ልጅ እኮ እንዲህ ተዘጋጅቷል፣ እንዲሁ ልብስ አሰፍቷል፣ እንዲሁ በቃ ይሄ ሁሉ ብለው በዩልንታ መዝሙር ስተት እያለው ዜማው ስተት እያለው ግጥም ስተት እያለው ዝም ቢሉ ነገ ላይ የሚደርስብህን ወቀሳ አስበኋል። በቃ ይመረቅለት፣ በቃ ምን ይደረግ ልጅ ነው እንዲሁ ሞራሉን ጠብቅለት። ነገ ላይ የሚመጣብን ትችት፣ ነገ ላይ ቤተክርስቲያን የምትሰደበውን እንዴ አባት የለም እንዴ ቤተክርስቲያን የለችም እንዴ የምትባለውን ነገ ላይ የሚያመጣውን መዘዛየኸው። ስለዚህ ለበጎ ሊሆን ይችላል ማለት ነው። ራስን ቆም ብለህ የምታዳምጥበት ነገሮችን ከፍጥነት ከችኮላ ደግሞ ረጋ ብለህ ነገር የምታይበት ሜቢ እንዳልኩ ነው። አንዳንድ አባቶች ሁሉም ጸጋ አለው መቼም አይደል? አንዳንድ አባቶች ያላዩትን አንድ አባት ሊያገኝ ይችላል። አንዱ አባት ያላስተውለው አንዱ አባት ሊያስተውለው ይችላል። ከአንተ የሚጠበቀው ምንድን ነው? እርግጥ አድርገህ ጨርሰህ አባቶቻችን ደስተኛ ሆነው ምስክር ሆነው ሲመረቅ ነው ደስ የሚለው፣ ክብር ነው ለአንተም። ስለዚህ እኔ ምክንያቱን ተስፍሽዬ እዚህ መናገሩ እኔ ፖይንት አሉ አልመሰለኝም። ሊናገርም ወንድማችን ያው እየከበደው ስለሆነ ማለት ነው እኔ መናገር አለበትም ብዬ አላምንም። ለምሳሌ መዝሙሩ ስተት አለበት ካሉት፣ ግጥሙ ዜማ ስተት አለበት ካሉት ቲክታክ ላይ ሰውን ዲስከስ የሚያደርገው ቤተክርስቲያን አባቶቹን ሰብስቦ በትህትና እንደ ልጅ ዝቅ ብሎ ከእግራቸው ስር ዝቅ ብሎ ስተቱን አርሞ ዜማውን አርሞ ግጥሙን አርሞ ከዛ በኋላ ነገሮችን ማስተካከል ይቻላል። ምክንያቱም አሁን የእሱን ሳይድ ብቻ ነው የምንሰማው። እንደ ቤተክርስቲያን ደግሞ ያለው ነገር አልሰማንም። ለምሳሌ ሀገረ ስብከቱ ይከልክለው፣ የደብሮ አስተዳዳሪ ይከልክለው፣ ይሄን ሁሉ ስለማናቅ እኔ ወንድሜ ምንድነው የምመክርህ? ከቤተክርስቲያን ጋር ጨርስ፣ ከአባቶች ጋር ጨርስ። ከአባቶች ጋር ያለውን ነገር ስጨርስ ኮሚቴዎች አሉ። በኮሚቴዎች በኩል ምክንያቱ ምን እንደሆነ ኮሚቴዎች ከአባቶች ጋር አንተን ባለህበት ቁጭ ብለው፣ እርግጠኛ ነኝ ኮሚቴዎቹ ለዲኮር አይደለም የተጠሩት። ኮሚቴዎቹ ለዛን ጊዜ ልብስ ለብሰው ለመቆም አይደለም የተጠሩት። እኔ ኮሚቴ የሚገባኝ አንተን ማገዝ፣ በጸሎትም በሁሉ ነገር ማገዝ፣ አንተን ማድረስባቸው ነገር እነሱ ይላላኳል ማለት ነው። አሁን እንደዚህ ከተፈጠረ እንደው ኮሚቴ ተሰብሰቡና አባቶችን ያዝ፣ የሀገረ ስብከቱ ሊቀ ጳጳስ ያዝ፣ የሀገረ ስብከቱን ስራ አስኪያጅ ያዝ፣ የደብሩን አስተዳዳሪ ያዝ፣ ያሉትን ብቻ አንተ በዚህ ውስጥ ያካተትካቸውን ሰዎች አባቶቻችን፣ ወንድሞቻችን፣ ዲያቆናትም ካሉ በዚህ መዝሙር ውስጥ ያሉት ሰዎች ሁሉ ሰብስብና በጸሎት ጀምራችሁ ሰላም ለኪያችሁን ደግማችሁ በትህትና እንደ ልጅ መንፈስ አባቶቼ ከቤተክርስቲያን አይበልጥም የኔ ክብር፣ ስተት ኖሮት ይሆናል ሜቢ እስቲ አርሙኝ፣ አስተካክሉኝ፣ ከዚህ የተሻለ ሆኖ እንዲወጣ ምንድነው ምክራችሁ ብለህ
ወደ ቤተክርስቲያን ብትወስደው የጀመርከው ከቤተክርስቲያን ጋር ስለሆነ ከቲክቶክ ወጥተህ ወደ ቤተክርስቲያን ብትወስደው ብዬ እመክራለሁ ወንድማለን። በተረፈ በሚያስፈልገ ነገር ሁሉ አለን፣ እንጸልይልሃለን፣ እናግዘሃለን። ከአባቶች ጋር መነጋገር ያለበት ኮሚቴው ነው። ኮሚቴው ደግሞ ያለውን ነገር ካሳወቀን ደግሞ ሁላችንም እናግዛለን ብዬ አስባለሁ። እግዚአብሔር ይርዳ፣ አገልግሎትን ይቀበልልህ። በርታ 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 ወንድማለም። በማስተዋል ይሁን በክርስትና